እሺ ወርቁ ዘለቀ እባላለሁ። እኔ አያት ጸበል ኮንዶሚኒየም እዚህ ነዋሪ ነኝ። እዚሁ አካባቢ የስራ ቦታዬም ይህ ሰንበት ገበያ ለድሃው በጣም አሪፍ ነው፣ በጣም ጥሩ ነው ማለት አብዛኞቹን ዋጋው እንዲረጋጋ አድርጎታል። ማለት ሌላ ቦታ የነበረው ዋጋ በጣም ሀይ ስለነበረ እነዚህ በጣም የሆነ ተመጣጣኝ ዋጋ ስለሆነ ሌላውም እንዲስተካከል አድርጎታል ማለት ነው። ስለዚህ አቅርቦታቸው በጣም ጥሩ ነው፣ ግን ያንሳል። አሁንም በቂ አይደለም ማለት ነው። በተቻለ መጠን ከዚህ የሚጨምር ቢሆን ሁሉ ነገር ይስተካከላል ማለት ነው እና ብዙ ምንድነው የዝቅተኛ ኑሮ የሚኖረው ይጠቀማል። ስለዚህ ለነሱ በጣም ይደግፋቸዋል ማለት ነው እና ምንድነው አሁን ሌላው መሻሻል ያለበት አቅርቦቱ እና ቦታው ቢጨመር፣ ከዚህ በተሻለ መንገድ ቢጨመር ገበያውንና ኢኮኖሚውን ያረጋጋዋል ብዬ ነው የምገምተው። ይለጠፋል ዋጋው ሌላ ቦታ ከሚሸጠው በጣም አሪፍ ነው። ለጥፈው ነው የሚሸጡት እና ተመጣጣኝ የሆነ ዋጋ ነው፣ አሪፍ ነው። ቁጥጥሮች ሲቆጣጠሯቸው ምናምን እናያለን። ሲመጡ አንዳንዴ ልንገዛ ምናምን ስንወጣ እየመጡ ዋጋችሁ የታለ ምናምን እያሉ ይቆጣጠሯቸዋል። ሲቆጣጠሩ እናያለን ያለው ወደፊት አሁን ምንድነው መስተካከል ይኖርበታል ብዬ የምገምተው በአቅርቦቱ ጉዳይ ላይ ነው። አቅርቦቱ ከዚህ በባሰ አሁን ከበፊቱ ማለት ነው። ስለዚህ እነዛ ቦታቸው መሸጫ ቦታቸው ቢጨመርና እንደዚህ ሰፋ ባለ ሁኔታ ምናምን ቢሆን በጣም ምርጥ ነው ብዬ ነው የማስበው። እኔ ስሜ ነው ማለት ገብርኤል ነው። እዚህ ከአያት ኮንዶሚኒየም ነው የምኖረውና አሁን በሰንዴ ገበያ ላይ ባለኝ አስተያየትና አቅርቦት በጣም የተመቸኝ እንደሆነና በጣም አሪፍ ዋጋ ያለው ከቅናሽ ዋጋ ሆኖ በጣም ጥራት ያላቸው እቃዎች በመሆናቸው አንጻር በጣም ደስተኛ ነኝ። ተጨማሪ ነገር ማነሳው ነገር ምንድነው ብዙ ጊዜ እንደዚህ ሰፋ ያለ ብዙ ሰዓት ምናምን ሰፋ ያለ ነገር ስላልሆነ ብዙ አቅርቦት እጥረት ምናምን ስላለ ምንድነው የአቅርቦት ችግር ምናምን ስላለ በቃ ምንም ግኝት የለም እና እሱ ነገር እንዲስተካከል ነው የኔ አስተያየት ነው። አመሰግናለሁ።